አንቺ ቆይ እንደ ፍቅረኛሽ ነኝ ወይስ ምንድን ነው? ቆይ እንደዚህ የምትሽኝ እኮ አይ ለሚያን ሰው ፍቅረኛሞች ነው የምንመስለው። ሞተር ላይ ጥምጥም እንደንተን የሰው ሱስ መጣለች ሱሴ አንተ ጋር ቆም ችግር የለውም። አሁን ላይ የሴት ታይፕ ከማይት ነው ቀይ ታይፕ የነበረች አይ ቀይ ሴቶች አይመቹም ነው ተዝናናኛ ያመጣኸኝ አንቺ ነህ እኔ አብሮኝ ተይ በአምላክ ተይ። ሰላም ውድ የሄኖክና የማዘሯ ቤተሰቦች እንደምናችሁ እንደምንቆያችሁ፣ እኔ ደህና ነኝ። ጠፍተናል አይ ነው ግን ያው ባሪፍ ኳሊቲ ባለው ቪዲዮ እንመጣለን ብለን ስላሰብን ነው እንጂ በየቀኑ ማምጣት አቅቶን አይደለም። እንደምናችሁ እንደምንቆያችሁልን እኔ ደህና ነኝ። እናንተ እንዴት ዋላችሁ? እንዴት ከረማችሁ? እንዴት ጠበቃችሁ? ቪዲዮአችንን እያያችሁ ሰፖርት ለምታደርጉ ላይክ ሼር ለምታደርጉልን ሰዎች በሙሉ ከልብ እናመሰግናለን። ግን እንትናችን ሞቷል። ቪዲዮአችን አሪፍ ሆኖ ሰብስክራይበራችን ትንሽ ቀዝቅዞብናልና ይሄን ቪዲዮ ስታዩት ይሄንን ድምጽ ስትሰሙት ሰብስክራይብ አድርጋችሁ ብትጀምሩ ደስ ይለኛል። ያው እኛም ሰፖርት እየሆነን አሪፍ ቪዲዮዎችን ይዞ ለማምጣት እንዲያመቸን የእናንተ ሰፖርት የእናንተ ሰብስክራይብ ማድረግ ትልቅ ሚና አለውና ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። 5000 ስንሞላ አሪፍ ባበደ ሁኔታ እናከብረዋለን። ከማዘሯ ጋር ኬክ እንቆርሳለን ብያለሁ። ለ5000 ማዘርን ድጋሚ እንድትመጣ ከፈለጋችሁ 5000 ሞልቶ በአሪፍ የሆነ ቪዲዮ ከማዘሯ ጋር እንመጣለን እና ማዘሯን የምትወዱ ሰዎች በደንብ ሰብስክራይብ እያደረጋችሁ 5000 ብንሞላ ደስ ይለናል። በዚህ ሳምንት ውስጥ እንደምንገባም ተስፋ እናደርጋለን። የነ ፈገግታን ቪዲዮ አይታችሁታል። ያው እነ ፈገግታ ትንሽም ቢሆን ፕራንክ አድርገናቸዋል። በትንሹም ቢሆን አስደንግጠናቸዋል። ከዚህ በኋላ ከበድ ባሉ ፕራንኮችን እንመጣለን ብዬ ነበር። ያው ጅማሬውን በእነሱ አድርገናል። የእነሱም ቤተሰቦች እና ገመታችሁ ስለምታዩ ኮሜንት ስለምጽፉልን ስለምታበረታቱን በጣም ነው የማመሰግነው። ከዚህ በኋላ ላለመጥፋት እንሞክራለን በተቻለን አቅም ማለት ነው። ሰሞኑን ጠፍተንባችኋል እንዳልነው ባሪፍ ቪዲዮ እንመጣለን ባልኩት መሰረት ያው ባሚን ችላ እያልኳት ነውና ከመላኩ ጋር ያለውን ነገር ያው ፈተነዋል፣ አውርተውበታል። ሚዲያ ላይ እንዲመጣ ብዙም ስላልፈለጉት እኔም አልተጫንኳቸውም። ያው ቪዲዮንም አይታችሁት ከሆነ ትንሽ ታይቶ ከዛ አጠፍሮት ብዙም ኮንፈርት እኔም አልሰጠኝም ነበረ። ብቻ በውስጥ ፈተውታል። ያው እሱንም ቢሆን እንጠይቃታለን። ያው ፍላጎት ካላት ትናገራለች ማለት ነው። ችላ ያልኳት ስለሆነ መላኩም ያው ትንሽ ቢዚ ነው በስራ እዚህም በዛም ፋሚሊ ጋር እየሄደ ስለሆነ እኔ ነኝ ያለሁት እዚህ። እኔም እናንተ ጋር ለመምጣት እያሰብኩ ስለነበረ ከባሚ ጋር በመጣ ሞር አብዛኞቻችሁ ደግሞ ወዳችኋታል። ስለዚህ ለምን ሐዋሳ ከመጣችም ትንሽ ስለቆየች የሆነ ከሐዋሳ ትንሽ ራቅ ይላል፣ አሪፍ ቦታ ነው። እዛ ይጃለድ እያሰብኩኝ ነውና እዛ ሄደን እናንተንም አሪፍ ቫይብ እያሳዩዋችሁ አሪፍ ቪው እያሳዩዋችሁ አሪፍ ቆይታ እናደርጋለን ብዬ ስላሰብኩኝ ባሚን ይዘናት እንሄዳለን ማለት ነው። ትንሽ በሞተር ሜድም ትወዳለች እሷ። ትንሽ አዲሱንም መንገድ በዛው እናሳያችኋለን። ከራቅ ያለ ቦታ እንኳን ብዙም አንሄድም። ያው ሐዋሳ ውስጥ ስራ ምንም ቢዚ ስለሚያደርግ እንደዛ አይነት ቦታ የሚሄድ ትንሽ ቻሌንጅ ያደርገናልና አሁን ግን ያው ትንሽ እኔም ስራ ፈትቼ ስላለው ከባሚ ጋር እንሄድና አሪፍ ቆይታ እናሳልፋለን። ባሚቾ እየጠበቀችን ነው። እሷ ጋር እንሄድና እሷን ካገኘን በኋላ ወደዛ እንሄዳለን። እንዳልኳችሁ ይሄን ቪዲዮ ስትጀምሩ በላይክ እና ሰብስክራይብ በማድረግ ጀምሩት። እንወዳችኋለን። ምንድነው ሀሳብ ሁሌ ጭንቀት ወደንም ጠላም መቼም አይቀርም ሞት። እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት በሉ እንጫወት። ምንድነው ሀሳብ ሁሌ ጭንቀት ወደንም ጠላን መቼም አይቀርም ሞት። እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት
ያልሆንም አይደለም በምርጫ ቢተታ ልጭስም አይደለም አመድ የሚያስወጣ የሁሉንም በልጣ እሷ አሸንፋለች በቃኝ የማትባል የሰው ሱስ መታለች ሱሴ ሱሴ ራቤን ጥማቴን ሱሴ ሱሴን ሽንፈቴን ብርታቴን አብሊ እሷ ናት ሰላም ያላለቻችሁ። ሩቅ መንገድ ነው ያው ከሐዋሳ ትንሽ ራቅ ይላል ያለንበት ቦታ አይደል? ትንሽ ያስኬዳ በዚህ ነዳጅ ውድነት ይሄን ሁሉ ሳክሪፋይ የከፈልኩት ላንቺ ደበረኝ ደባበረኝ ነው ነገር ስታይ እና ሰላም በያቸው። ሃይ የሄናና የማዘሯ ፋሚሊ የኔ ውዶች ደህና ናችሁ? ወደውሻል። ደግሞ ኮሜንት እያራስሽ ነው የምትጽፊው። እኔ አይደለሁም እኔ አልጻፍኩም ስለሚወዱኝ እና ትንሽ ራቅ የሚል መንገድ ነው ግን ቦታው ደስ ስለሚል ገብተን ልናሳያችሁ ልንሞክር ነው። እሷም ሐዋሳ ከመጣች ትንሽ ስለቆየች ሐይቁ ምኑ ይናፍቃታል ብዬ አስባለሁ። ሰሞኑን ተጨናንቀሽ ነበር? አዎ። ተፈታልሽ ችግርሽ? አዎ ተፈታልኝ፣ ፈጣሪ ይመስገን። ወደዚህ ወደ ሚዲያ እንዲመጣ ብዙም እኛም ስላልፈለግን ብቻ ግን ያለው ነገር እዚሁም እየሰራሽ ቢሆን እንትን ለመማር አስበሻል? አዎ ለመማር መማርሽ ግዴታ ነው ባይዘ እኔም ስልሽ የነበረው እሱ ነው። ያው እሱ ሙሉ ለሙሉ አቋርጣ ወይም አልማርም ያለች መስሎት ነበር ግን እንደምንም ተግባብተዋል። ነገሩን ፈተውታል ከማሌ ጋር ያለውን ነገር በእንታጋዥነት እኔ ምንም ያረክት ነገር የለም። እኔ ያለውን ነገር ነው ያስረዳሁት። አመሰግናለሁ። ችግር የለውም። እና ያለውን ነገር ፈተውታል እና ደግሞ እኔ ትንሽ ችላ ያልኩ ስለሆነ ወንድሜን እኔ ዞር ዞር ላርጋት ብዬ ይዣት መጥቻለሁ። ያለው ውስን ገባ ደግሞ ደስ ይላል ቦታው ብቻ ፀሐይ ምናምን አይሆን ሰው አይብዛ እንጂ አሪፍ ነው። አሪፍ ቦታ ነው። ተወጇለሽ? ያው ሳይነሽ አይቃይና ብዙም እንትን አይልሽም ግን ፍሬሽ ከመጣው ቆየው ፍሬሽ አየር ለመውሰድ ትንሽ ልማትናን እየበዛ ስለነበር ሐዋሳ ጭንቅንቅ ነው አፈሩ አዋራው አረ ከመጣው ራሱ አልተቆርኩም አልተቆርኩም አይ ብዙም አልተቆርሽም ብቻ እስቲ እንግባና ደግሞ ትንሽ ያለውን ነገር ደስ ይላል ቦታው ቁጭ እንበለና እኔም ቢዚ ስለነበርኩ እኔ የዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን እና እንዳልኳችሁ ፋሚሊ እሷ እንኳን አዲስ አይደለም ለሷ ከመጣች ቆየች እንጂ ቦታው ግን ያው ሁሌም አዲስ ነው። አዎ በጣም ሰላም አለ። አንቺ ቆይ እንደ ፍቅረኛሽ ነኝ ወይስ ምንድነው? ቆይ እንደዚህ የምትይኝ ኩል ያልገባኝ ነገር ችግር አለው። ግዴታ ፍቅረኛ ይሆን አለበት እዚህ ለመያዝ አይ ለማያን ሰው ፍቅረኛሞች ነው የምንመስለው። ሞተር ላይ ጥምጥም እንደንትን ዳርተሽ ነው አራተ እስቲ ያሳያችሁ በእና ቦታው ትንሽ ያሳያችሁ። ቦታው በጣም ጽድት ያለ ቦታ ነው። ኃይሌን ያለ ነው። ከሐዋሳ ይርቃል። ሰው ሶስት ሆኖ ከሐዋሳ እኛ ካለንበት ይርቃል ያስኬዳል አይደል? አንቺ ካለሽበት ደግሞ ብቻ ቦታው በጣም ደስ ይላል። መንገዱን ያው ያስረሳል። መንገዱ ከተሰራ በኋላ በጣም ትልቅ መንገዱ ካለቀ በኋላ ደግሞ በጣም ያማረ ቦታ ነው። ሐዋሳ መታችሁ የምታውቁ ከሆነ ኃይሌና ለማወቅ ከባድ ነው። ጥላ ቦታ ካገኘን ጥላ ቦታ እንቀመጥና ከዛ በኋላ ይሄንን ንጹህ አየር መኮምኮም ተከታተል። በመከራ ጥላኝ ተና ቦታውን ግን እንዴት አይሽ? ስንት ጊዜ ሆነሽ ከመጣሽ? በጣም ረጅም ቆይሽ። ይሄንን ነገር እዚህ ጋር እናስቀምጠው እስቲ ይዟል ያጁ አንቺ ድምጽ ነው የማይሰማው ብዙ ጊዜ እሺ አለሽ አለለ ምንድን የምታስወቅሽን በወንድምሽ ምን አረኩ? ችላ አልካተ እያለኝ ነበር እና ብለኸኛል አላልከኝ? እኔም ብለሽ ነው የመጣሽው? በጣም ቢዚ ሆንካ አልገኝ አልከኝ። እኔም ብለሽ ነው የመጣሽው ብዬ እኮ ነበር ሐሳቤ
ችላ ማለት እንትን ያልኩት እና ወይ እንዴት ነበረ ቆይታ? ብዙ ጊዜ እግዚአብሔርን ዩቲዩብ ላይ መምጣት ትፈልጋለች ምናምን ነገርና ይሄ ደግሞ ትንሽ ቢዚ ሆንኩባት አይደል? አዎ ዩቲዩብ ብቻ ሳይሆን በአካልም በጣም ቢዚ ነው። ምን ላይ በፊቱ አንገናኝም። ተበትክ መተበት ሳይሆን ያው ለላይፍ መሯሯጥ አለ። አንዴ ከዚህ በኋላ ትልቅ ሰው ነኝ። አንቺ እንኳን ገና ነሽ። የመማር የማለት የማሰቢያ ጊዜ ያለሽ ገና ነሽ። ከዚህ በላይ እንድላውቅል ግን ቦታው በጣም ነው ደስ የሚለው። እዚህ ጋር የምን የፏፏቴ ድምጽ ይሁን የምን ድምጽ ይሁን ይሰማል። ምን ድምጽ አለ አይሾ እና ቦታው በጣም ነው ደስ የሚለው። ጀመር ምርጫዬን ታውቃለህ እኮ ምርጫዬን ታውቃለህ። እንደዚህ አይነት ቦታ እንደሞት ታውቃለህ። ምርጫሽን አላውቅም። እንደዚህ አይነት ቦታ ማለት እንደዚህ ሆነ ናቹራል የሆነ ቦታ እንደሞት ታውቃለህ። ባታውቅ እንደዚህ አይነት ቦታ ይዘኛል በጣም መቼስ እኔ ስለምወደው አንቺ አረዛም ይዋኝ ሰው ማለት አንቺ ያው እዛ ጋር ይዋኝ ምናምን ነገር ነው። አሳያችሁ እስቲ ከገቡ ሳይሾልኩ አይ ገቡ ውስጥ በልጅነት እንደዚህ አይነታል እኔ ገንዳ ውስጥ ነው ከልጅነት ጀምሮ ኃይሌ ገንዳ ውስጥ ነው ዋኝ ሐይቅ ውስጥ ዋኝ ይቻላል ዋኝ ትታገለሽ ግን በዋኝ ደስ ይለኛል ግን ያስፈራል ውስጥ አሁን አገባ ምን አይነት ሻለ ጊዜ የለንም እንጂ ለማንሻለ ምንድነው እስቲ ራስሽን እስቲ በአምላክ ማናት እንደሆነ እስቲ በዛው ማስታወቂያቸው እስቲ እስካሁን እኮ ስለ ራስሽ ምንም ያወራሽው ነገር የለም። አዳማ ስንተኛ ዓመት ተማሪ ነበርሽ? ሁለተኛ ዓመት ተማሪ ነበር። እሺ አዳማ ያሳለፍሽው ላይፍ እንዴት ነበር? አሪፍ ነበር ወይ? ሀፍ 50 ነው። አሪፍም ነበርም አይደለም ሁለቱም። ያው ብዙ ጊዜ እኛ የሚያሳለፍነው ነገር ስለሆነ እንዴት ነው ግቢ ላይፍ ላይ ምን አይነት ሀስሎችን አሳለፍሽ? ምን አይነት ከባድ ችግሮችን? አዳማ ጠለፋ ላይ ይባላል አለን ይጠለፋ እንዲያው አለ ምርርሽ ጠለፋ ላይ ነው። ኧረ አስቀልድ ጠለፋም የለም። ግን ምን አይነት ላይፍ ነበርሽ ግቢ ውስጥ? እኔ እንደዚህ ያክል በጣም የሚወራ አይነት ነገር አይደለም። ግን የሆነ እንዴት ነው አሪፍ ልጆች ነበሩ አብረውኝ። ዶርም ሜቶች ናቸው ወይስ ዶርም ሜቶች ነበሩ? እነሱ የተማሩ ቀጥለዋል ወይስ አንደኛዋ ከኔ ጋር ስትሮ አድርጋለች? ኦኬ ሁለታችሁን ተመካከራችሁት? እኔ ሀሳቡን ሳነዳ እኔም እሷን ተስማማችና እና ሁለታችሁም ሞላችሁ ወጣችሁ? ሞልተን አልቆጭበትም። ሞልቼ በመውጣቴ ምናምን አልቆጭበትም። ግን አይ ለፋሚሊ ብዙም ስለማያውቁሽ ባይዞ እኔም ብዙም አላውቅሽም እኮ እውነት ልጅ እያለሽ አውቅሻለሁ። ካደግሽ በኋላ አልፎ አልፎ እኛ ቤት ትመጫለሽ ነገር እንጂ ወደ አጋር ያን አክል ዲቴል እኮ አላውቅሽም የራሱ እና ራስሽ ስለሽ ጠይቀሽ እኔም ማውቀው ነገር ሳይሆን አንቺም እንድትነግሪኝ የምፈልገው ነገር ነው። ለቤተሰቦቼ ማለትም ዩቲዩብ ላይ ላሉ ቤተሰቦችም ለኔም ጭምር አይነት ጥያቄ ነው የምጠይቅሽ። ያው ዩቲዩብ ላይ ብትመጪ ደስ ይለኛል። እውነት የነፈገግታን እንትን በጣም ጎበዝ ነሽ። የፕራንክ ቪዲዮ ላይ በደንብ ነበር ስተውኝ ነበር እና እሱን ስላየው በደንብ ሞር ዩቲዩብ ላይ ብትመጪ አሪፍ ነው ብዬ ስላሰብኩኝ በትቀጥይበት ምናምን ነገር ያሰብያለሁ። ካንተ ጋር ምን ችግር የለውም። አንዳንድ ሀሳቦች ካሉ ፕራንክ የምናደርጋቸው ሰዎች ካሉ ቋሚ ምጠራሽ አንቺ ካንተ ጋር ከሆነ ችግር የለውም። ብቻሽን ትቻለሽ ከፈለግሽ ችግር የለውም። ግን አሪፍ ነገሮች እንጂ ስመጣ ይዤሽ እመጣለሁ ብዬ አስባለሁና ለቤተሰቦችን ለማስተዋወቅ ያክል እና ግቢ ላይፍሽ ምናምን የነበረው እንትን ነው ሆነ ኖርማል ጓደኞች አሉሽ ምናምን ነገር ነው ወይስ ግቢ ላይ ፍቅረኛ ነበረሽ? የዘመኑ ልጆች እኮ አይታወቅም። መላኩን በዚህ ሰማዋል
ጎበዝ ልጅ ጎበዝ ፍቅረኛ አልነበራትም። እኔ ብዙ ጊዜ ሴት ልጅን እግዚአብሔር ማስተማር ጥሩ ነው፣ ዩኒቨርሲቲ ልኮ ምናምን ኖርማል ነገር ነው። ግን ከጊዜያት በኋላ ግን መሰማውና ማየው ነገር ስላለ ዩኒቨርሲቲ ሄደው የሚማሩ ሴቶችን በጣም ነው የሚያሳዝኑኝ። ቤተሰቦች ደግሞ በጣም ነው የሚያሳዝኑኝ። የነሱ ቤተሰቦች አብዛኞቹ ለመበላሸት በጣም ቅርብ ናቸው። አብዛኛው ደግሞ የቤት ልጅ ሆነውና ነገር ሌላ ሀገር ሲሄዱ አዲስ አበባ የሚኖር ሰው በደንብ ሲሪየስ ፋሚሊ ሲሪየስ ነገር ሆኖ ከዛ በኋላ ሐዋሳ ወይ የሆነ አርባ ምንጭ ነገር ሲመጡ የሚሆኑት ነገር ምናምን በጣም ነው የሚያስጠላው። አንቺ መፈራለሽ እሱን ነበረ እንደዛ አይነት ልጅ ባለመሆንሽ ድልኛ ነሽ። ነገሩ ወንድምሽን ሁሉ እንትን እየከፈለልሽ የምትበላሽ አይነት ሴት ነሽ እያልኩ አይደለምና ለሱ አፕሪሺየት እናደርጋለን። እና ግቢ ፍቅረኛ የለኝም አልሽ? አይ ፍቅረኛ እንኳን የለኝም። የዚህን ያክልም እንትን አይደለማ። የሆነ ግዴታ ብለህ የምትይዘው ነገር እኮ አይደል? በእርግጥ ለአንዳንድ ሰዎች እንደዛ መስሎ ሊታያቸው ይችላል። ማለት ግቢ ከገቡ በኋላ በቃ ፍቅረኛ መያዝ አለብን ምናምን ብለው የሚያስቡ ሰዎች አሉ። ከነሱ መሀል አይደለም ባሉ ነገር አለ። በጣም የሚያሳስብ ግዴታ ፍቅረኛ ምናምን ነገር መኖር አለበት። ግቢ ላይፍ የሚለው ውስጥ ግዴታ ነው እያልኩ እኮ አይደለም። እዚህ ጋር ነበረውሽ ወይ ሚስ ስለማውቃቸው ሰዎች ስላሉ አንቺ ምንድነሱ ልጅነት በጣም ጠየቀኝ። አጣርተ ነው የሰማው ነገር አለ ነው ልንገረው ብዬ ነው። እዚሁ ጥላ የመጣችው ሜቢ አይታወቅም። እና ታዲያ እዛ ፍቅረኛ ካለ ይላል መጣደው። ኦኬ እዚህ ነው ፍቅረኛሽ? አሪፍ ነው። ፍቅረኛሽን ተከትለሽ መምጣትሽ አሪፍ ነው ሳለ ኧረ እንደዛ አይደለም አስገድለኝ ነው። ምንድነው ሻውንሽ የበአምላክ ፕላን ምንድነው? ፕላን ኤ ተፈርሷል። ፕላን ቢ ምንድነው? ፕላን ኤ ላይ ነሽ? ኤ በተሳካ ሁኔታ አልቋል። ኤ ለመመቻ አለቀ። ኤሽ እኮ መማር ነበር። ፕላን ቢ ነው አይደለም። አሁን ከዛ ስመለስ ፕላን አድርጌ የመጣሁት ምንድነው ፕላን ኤ ቢያልኩት አሳምኘው ሙሉ በሙሉ እዚህ መቅረት። ኦኬ ፕላንሽ ከዛ ነው የጀመረው? አዎ ስመጭ ነው የጀመረው ፕላኑ። እየሰማ ነው። እሱ ተሳካልሽ? እና እሱ ተሳክቶልኛል። እሺ ፕላን ቢሽ ምንድነው? ማንን ማሳመን? አንተ እኔን ፕላን ቢሽ ሙሉ ለሙሉ ትምህርቴን አላቆምም። አሁን ግን አንተም ብዙ ነገር ብለኸኛል እና ሙሉ ለሙሉ ትምህርቴን አላቆምም፣ እማራለሁ። ግን ደግሞ በራሴ አንዳንድ መስራት የምፈልጋቸው ስራዎች አሉ፣ ማስተካከል የምፈልጋቸው ነገሮች አሉ ምናምን ነገር እና ፈጣሪ ካለ ደግሞ የሆነ ማስበው ነገር አለ። እሱ ከተሳካልኝ ምን ኦኬ ምን ነገር አይደለም ነው። በጊዜ ሂደት ምንድነው ፕላንሽ? እኛም ነገሪ ሳም የምናግርሽ ነገር ካለ ሜቢ የሆነ ሳሌ ታግዘኝ ይሆናል። የዛን ሰዓት ነግርሃል። ይቻላል ችግር የለም። ከዛ በተረፈ ክላሴን ቀጥላለሁ። እዚህ መማር ፈልገውን ቀጥላለሁ። አጠቃላይ በቃ በአምላክ ማለት የዩኒቨርሲቲ ውስጥ ድሮ መልታ የመጣች ቤተሰብ ያስቸገረች ለሀገር ለገናጅ ለምናምን የሚባለው ምንድን ለሁሉም ነገር ያስቸገረች ልጅ ናት። በቃ መጨረሻው እሱ ነው። ስለኔ የምትጠይቀው ነገር አለ? ስለኔ ብዙ ነገር ታውቂዋለሽ። ያን ያክል እንትን የለውም። አውቃለሁኝ እርግጥ እዛም ሄደሽ ከሆነ በቪዲዮ ይደርስሻል። ይደርሰኛል። ከዛ በኋላ ያለውን ነገር አላውቅም። ጠይቂኝ ችግር የለውም። እኔ ከቤተሰብ የሚደበቅ ነገር የለም። ማለት ያው የሚደበቅ ነገር እኮ የለም። ቪዲዮ ላይ ምናምን ነገር በጣም ከታተለህ ነበር ምናምን። ከዛ በኋላ በራስ ከመጣህ በኋላ ብቻ ማለት የሆኑ ነገሮች ተፈጥረው ነበር። ማለት ሱሱ አለፈ። አውቃለሁ። ሌላ የምትጠይቂው ጥያቄ ካለ? ከዛ በኋላ የልጅ ጥያቄ እንዴ? እኔ አዋቂ ጠየቅኩሽ አይደል? አንቺ ደግሞ ለምንድን ነው አዋቂ ስለሆንክ አዋቂ ጠየቅኩሽ። ልጅ ስለሆንክ እና እኔ ልጅ ነኝ እንዴ? እና ምንድን ነሽ? እኔ ልጅ አይደለሁም። የትልቅ ሰው ወሬ አውራኝ ልኩ ነው።
እኔ ትልቅ ሰው ወሬ አወራሁሽ እኮ ትልቅ ሰው መማር እንዳለብሽ ፍቅረኛ ካለሽም ቤተሰቦችሽ ወንድሞችሽ አለን ነገሪ ነገር ነው እንጂ ትልቅ ሰው ወሬ አወራች አንዴ ደግሞ በእድሜሽ እንደዛው ሲላ አቀደ እሺ ጠይቂ እኔ ስለ ፍቅረኛ አትጠይቂኝም መቼስ አንቺ እንዳይልኝ የለኝም ኦብቪየስሊ ግን አትጠይቂኝም እንደዛ አይነት ጥያቄዎች ቢያስብኝ ነው እንዲቀልሽ ማለት የልጅ ጥያቄ ምንድን ነው የልጅ ጥያቄ አልጠይቅም እንዴ ህፃን አይደለሁም እኔ ልጅ አይደለሁም ትልቅ ነኝ በግድ ቢዝነሽ አትበለኝ እሺ ችግር የለም ያው ከዛ ካለፈው ነገር ምናምን አንፃር አሁን ላይ የሴት ታይፕ ማለት ነው ምን አይነት ሴት ደስ ትላለች ትስባለች እኔ የትኛውም አስበኝም አሁን የምሬን ነው እስኪ አትድረቅ የምሬን ነው እኔ ራሱ ብዙ ጊዜ የሚስበኝ እያልኩ አውርቻለሁና አውቁ በዛ እየመጣ አይደለም ያለፈው ነገር አልፏል በቃ አይደል ግን እሺ አሁን የእንትን ታይፕ የለኝም በዚህ አሁን የመልክ ታይፕ ትቻለሁ የመልክ አይደለም መልካቸው ብዙዎቹ ያምራሉ ውስጣቸው ደግሞ ጥሩ አይደለም ለዛ ሴት ነው ያልኩክ ሴት እኔም ስለ ሴት ነው እያወራሁ ያለው ሴት እና መልክ ሴት ስለሆነች መልኳ ብቻ አሪፍ መሆን አለበት ማለት ነው ነው እኔ ያልኩ አልሰማሽኝም እኮ ስለዚህ ነው ቪዲዮ የሞላችሁ ራሱ ስለም አሰሚም ሰው ሰሚ እኔ ብዙ ጊዜ ስለ ሴት ታይፕ አውርቻለሁ መስበኝን ሴት ግን አብዛኞቹ ፊዚካሊ ያሟላሉ መልክ ያሟላሉ ወይ አንዳንዴ ሰውነታቸው አሪፍ ይሆናል ምናምን ነገር ግን ውስጣቸው እንዳለ ከባድ ነው ጥሩ አይደለም የገጠመኝ ነገር እንዳለ አንቺ የምታውቂው ነው አደባባይ ወጣ ሚስጥር ነው ችግር የለውም ግን አሁን ላይ የእንትን ታይፕ ትቻለሁ እግዚአብሔር መላክ የመልክ ታይፕ ምናምን ትቻለሁ ቢያንስ ውስጡ ያማረ ምን ልበልሽ ቤተሰቧን የምትፈራ ቤተሰብ አክባሪ ምንም አይነት ድራማ አይነት ማይሰባት ድራማ መስራት ማትፈልግ እንዴ ምስልሽ በቃ ትንሽ ነገር ተፈጠረ ትልቅ ነገር ተፈጠረ ይሆናል ድራማ የሚፈጥሩ ሰዎች አሉ እንደዛ አይነት እኔ ከድራማ አይነት ላይፍ ነው አለ ያመጣው ማለት አሁን ለምሳሌ እሱን የምታውቀው ስትቀርብ ነው አንድ ሰው የውስጡን የምታውቀው ስትቀርብ ነው ግን አይታ ማለት አሁን መጀመሪያ ላይ ሴት ስታይ ይሰበናል እኔ ድሮ ነው ለነግርሽ አሁን ላይ ከበፊቱ ከተማርከው ነገር አንፃር ነው ስለ የሆነ አሁን ጓደኛ ለሚያስብ ታስብ እኮ ዝም ብለህ እንትና እኔ ድሮ ታይፕ ልንገርሽ እግዚአብሔር ነው ማለት ተናግሬዋለሁ ከዚህ በፊትም የኔ ቤተሰቦች ሆናችሁ ታውቁታላችሁ ቀይ ታይፕ የነበረች አጠር ያለች ታይፕ የነበረች የተመኞትንም አግኝቼ ነበር በሆነ ሰዓት ላይ አሪፍ ነበረ ግን ያው ያልኩሽ ነገር ነው ውስጣቸው ጥሩ አልነበረም በፈልገው አይነት ታይፕ የላቸውም ውስጣቸው አሁን ላይ ግን የተረዳሁት ነገር ምንድነው ከላይ ሳይሆን ውስጥን ነው ፎከስ ማድረግ ያለብኝ ብዬ ነው ያሰብኩት እዛ ቀይና ውስጧ ቀይ ሆነሽ አሁን አይመቹም ቀይ ሴት ውስጧ ቀይ ሆነ ጥቁር ትሁን ችግር የለብኝም አይ ቀይ ሴት አይመቹም ነው ኑ አልፈረ አንቺ ቆይ ለምን ላንቺ መግርሽ ቆይ ምን አለበት እሺ በአጠቃላይ ልንገርሽ ተሰኑ እኔ ፊዚካል እንትን ተቻለሁ ቀይም ትሁን ጥቁርም ትሁን ነጭም ግራጫም ትሁን ግን ውስጡ አሪፍ የሆነ ውስጧ የሚስብ አይነት እንዴት ነበርሽ ቤተክርስቲያን የአስመስላ ማጥት ሰው ሰላም ስትል ፈገግቷ የምናምን ነገር የፊልም ያልሆነ ድራማ ያልሆነ ለሰው ያላት አመለካከት ጥሩ የሆነ ውሸት በጣም የምጠላው ነገር አሁን ላይ እግዚአብሔር ነው የምላችሁ ውሸት የሚባል ነገር ነው ያስጠላኝና ማትዋሽ ሴት ነው የምፈልገው ውሸት ሲጀመር የሚወድ ሰው የለም ኦብቪየስሊ ግን በቃ ጭራሽ አንድ ውሸት ማለት አለያየን ማለት ነው ብዙ ነገሮችን ታግሻለሁ ያለውና ከዚህ በኋላ እኔ ብዙ ማከም የለኝም እና ብቻ ለፈውሱ ኤኒሃው አሁንም ቢሆን እንደዚህ አይነት ሴት ከመጣች ከመቀበል ወደኋላ አትል እንደዚህ አይነት ሴት ካለ እግዚአብሔር ያለው እሱ የሰጠኝ ለምን እዚህ አሳ እንትን አትሆንም ምን ይባላል አሳ አጥማጅ ለምን አትሆንም አብሬያት እያጠመድኩ ነው እሱ ይስጠኝ እንጂ ከባድ ነው ብዙ ተጎድቻለሁ ነው ለዛ አይ ነው ወጣል እና ውስጤን እያወሽ ነው እንደዚህ እንትን አቃለሁ በዛ ሰዓት መምጣት ብችል ራሱ ደስ ይለኝ ነበር ምን ልታሪ አብረሽ ልትጎጂ ነው ልትጎጂ ነው ይጎዳ ነው እንጂ ላይ የሰው ነፍስ ይጠፋ ነበር ትላለህ
ብቻ ያለኝ ሐሳብ ይሄ ነው ፋሚሊያ። ለእናንተም የምነግረው ነገር ነበር አስወጣችኝ ያለ ጊዜው። ምንድነው? አይ ታይፕ ያልሽ ነው ያንቺ ታይፕ ምንድነው? እሺ ቀጥሉ። በቃ አንቺ ልጅ አይደለሽ ልጅ መስለሽ ነው የልጅ ወሬ የማምጣት ነግሬ ነበርኩ ልጅ አይደለም። ለምን ነው እንደ ልጅ የምታይኝ ግን? እሺ ታይፕሽ ምንድነው? ታይፕ ሰው አክባሪ ሆነ በጣም በቃ ማለት ይሄ በጣም ለሰው ሪስፔክት ያለው ሰው ቤተሰቦቹን የሚወድ የኔን ለምን ትደግሚያለሽ? የሚያከብረኝ ነው። የምሬን ነው ቁም ነገር እኔን የሚወደኝ ብቻ ሳይሆን የሚያከብረኝ በጣም የሚረዳ አይነት ሰው ቢሆን እኔ በሴቷ ማለት ነሽ መፈልገው። አንቺ እንደዛ ነሽ ወይ ነው? አንቺ ቆይ እኔ እኮ የፍቅር እንትንሽን እኔ ሰምቼው አላውቅም ብዬ አስባለሁ። እንደዛ ነኝ ብዬ አስባለሁ። ስለ እኔ ላይ እንዲደረግ የማልፈልጋቸውን ነገሮች ሰው ላይ ማድረግ አልፈልግም። ማለት እኔ ላይ ሰው እንዲዋሽ ምናምን ነገር አልፈልግም። ሶ እኔ ያንን ሰው አልዋሸውም። አሪፍ ነው። አሪፍ ታይፕ ነው። ብቻ የሆነ ቁም ነገር አደረግ ነው ፋሚሊ። ጨዋታ ከልጅ ጋር አትጫወት ይወጋል በእንጨት የሚባለው ይሄ ነው። በቃ ብቻ እንነሳና ሙሉው ደስ ይላል። እኛ ቆይ አዲስ አየር ለመውሰድ ነው የመጣ ነው አይደል? እኔ ትንሽ አዙሮ ወደዚህ እኔ እንደዚህ አትያይኝ በአምላክ እግዚአብሔርን በጣም የሚጨንቀኛል። ለምን ገበያ መዛቂች ነሽ ነኝ አታኩርፍ። ኧረ ዘለኝ ፋሚሊ ለማዳይ አይ ዘለኝ ስትለኝ ትዝ አለኝ የድሮ እኔና እና ልንናፈስ ብዙ ሰው አዝያ አውቃለሁ። ብዙ ሰው በማዘል ነው የምታወቀው። ትንሽ ከበድ አንቺ ለጭነት አለሽም ሞፈር አይቀርሽ እና በቃ አየሩን ከዚህ ጋር መለፍለፍ ድካም ነውና አየሩን ምናምን ልውሰድም ልናፈስሽ ከኔ ጋር አልተመቸኝም ማለት ነበረባት አይደል? ባይሆን እዚህ ጋር ሲላል ቦታ እዚህ ጋር እንደውና እንሰናበታችሁ። እኔ ከላይ ቦን ይሻለኛል። እዚህ ጋር ማለት ምን ፀጉርሽን ልሰራሽ ነው? ስራኝ ምን አለበት ትጨማለቃለሽ። ፋሚሊ አንድ ባህሪያ ያወቅኩት ደግሞ በቅርቡ ማለት መጨማለቅ ነው የሚባል ነገር አለ። አየሩ ማለት ነው። አሁን ድምፅሽን እንዳልሰማ የንፋሱን ድምፅ ነው መስማት ፈልጌ። አሁን እኔ ልታዝናናኝ ያመጣኸኝ አንቺ ነህ አይደል? እኔ አብሮኝ እየሰማሁህ ነው። ተይ በአምላክ ተይ። እኔ ይጨንቀኛል እንደዚህ አትተኝብኝ። እንዳልሰማ አላልከኝም? አውራ እየሰማሁህ እኮ ተኝብኝ። እሺ ቆይ እሺ። ብቻ አየሩ ፋሚሊ በጣም ደስ የሚለው ከዚህ ጋር መዳረቁ ያው ትርፉ ጨጓራ ማንደር ስለሆነ ሌላ ጊዜ በአሪፍ ቪዲዮ እመጣላችኋለሁ። ከዚህ ጋር መጣ አይመስለኝም። አጥፍቻለሁ። አብሬያ ስለመጣሁ ይቅርታ። ቻው፣ ደህና ሁኑልኝ። አትይኝ እንደዚህ የዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻል ከኔ